የህልውና ጉዳይ ነው። ማን ወሰነው? ሰላማት ኣብ ደገማ ውሽጥም ትርከቡ ዝቋንቋ ዝትሰምዑ ኤርትራውያንም ተጋርሞ ወገናተይ በብለለኹሞ ሰላም ፍቕሪ ሓድነት ካብኹም ይፈለ ናወልኹ ፐው ዝብሉ ነገራት ንምርኣይ እንሆ ተጋኒና ኔና ሎማዓንቲ ግን ንሪኦም ጉዳያት ሸውዓተ ሎማዓንቲ ዓብይ ጉዳይ ነይሩ ዓብይ ምክር ቤት ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። ጉዳይ ፓርላማና ኢትዮጵያ አብይ አህመድ ንግግር ለስማዕርና ሸውዓተን ትግራይም ኤርትራም ንምልኮት ንግግራት ዞም ሸውዓተ ወሰንት ልባል ንምራይና መጽናኔና ስለ ኤርትራ ስለ ቀይሕ ባህሪ ለውጎዖኒዮ እዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ጠግነን ነበር ስለ ሻዕቢያ ስለ ህወሓት ለውጎዖኒዮ ስለ ተፈናቀልት ስለ ወልቃይት ስለ ትግራይ ድማ ስለ ጌታቸው ረዳ ለውጎዖኒዮ እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም። ሸውዓተን ወሰንት ልባል ንግግራት ንምራይና መጽና ምሳየ ጸኒሕኩም ጀምርኩም ከም ትወድዎ ተስፋ ገብር ፖው ኢልና ጀሚርና ፖው ኢልና ክሳውን ወድ ምሳየ ከም ጸንሑ በዓል ሙሉ ተስፋይ ላይክ ሼር ሰብስክራይብ ገይርኩም ጀምሩዋቶ ሰናይ ጻንሕት ኩለኩም ናብ መጀመርያ ቪዲዮና ክጋብዘካትኩም ኣነ መን ይበሃል ኣዊኔና ባይዚ ከፍለና ላይክና ሼር ሙጋራይን ረሰ ናብ መጀመርያ ቪዲዮ ቀይሕ ባህሪ ንምምላስ 30 ዓመት ምጽባይ አየድሌናይ እሰንስማአየው ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። ለመጀመሪያ ንግግር እዚ መስል 30 ዓመት ለአክል ኢትዮጵያ ካብ ኤርትራ ካብ ቀይሕ ባህር አገልግሎት ከይረኸበት ጸኒሓያ 30 ዓመት ለአክል ኢትዮጵያ ብለይ ቀይሕ ባህሪ ጸኒሓያ ካብ ህዚ 30 ዓመት ግን ክንድጸንሕ ይግባእ የለ አይ አምኒ ባህርን ምግናዩን ካብ ህዚ 30 ዓመት ምጽባይ አየድሌናይ ኢለ አምን ኩሉ ክቡር አብይ አህመድ ልተናገሩን ይቅርታ ዶክተር ረሲዓ ልተናገሩና መጀመሪያ ንግግርና ስለ ቀይሕ ባህር ኢልኾንላ ሓደ በለይ ናብ ኻላይ ክወስደካትኩም ናብ ኻላይ ንግግርናውን ካብ ቀይሕ ባህር ካብ ጀምርና ንቀጽል ምክር ቤት የኢትዮጵያ ህዝብ እንዲያምፈልገው ግን ጥያቄው ስናነሳ አንዳንድ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ሓደ ሰባት እኒው ሾርት ሚሞሪ ወድማ አደነው ናተሐሳስባ ሕጽረትኒዮም ሎማዓንቲ ብቻዮም ለሓሱ ንጽባሕ ሻጊሮም አየሓሱይ ስለዚህ ግን መጀመሪያ ክትፈልጥዎ ለለኩም ቀይሕ ባህር ንኸሂልያ ኢትዮጵያ ልወሰነ መን እዩ ዝተዝሕተናኹም ካሕተኩም መልስ ድማ ባዕልኩም ልሰይ ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም ካቢኔ ይልና ና ካቢኔ ዶክመንት ክነገላብጥ ኸለና ምንም ንዑ ለሕብር ነገር የግነናይ ካቢኔው አይቆም አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ ምክር ቤት አያውቀውም ውሳኔው ምክር ቤት ይወሲን ወልኸውን ኢልና ኸይንቅበል ድማ ምክር ቤት ዝውሳነ በምንም መልኩ አይፈልጠይ እሱም አይወሰነ ኢለናሎ ንቀጽል የለም የኢትዮጵያ ህዝብ ሪፈረንደም ወስኖ እንዳይሆን እንዳይባል ነበርንኛም ያኔ ና ኢትዮጵያ ህዝብ በሪፈረንደም ወሲኑ ኢልና ኸይንቅበል ድማ ሽዑ ንሕና በዓልና ነርና ኢና ከምለ የተገበረ አነ በዓሊ ለምስክር ምንም ምስክር አየድልየኒ ከመባህላዩ እሺ የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ስለዚህ ናይ ኢትዮጵያ ህዝብ ላይ ወሰነው ተወከልቱ ላይ ወሰነው ካሊ ተተረፉን ካቢኔ ላይ ወሰነው ውሳኔ መን ወሲኑ ወይልና ኢና ክንቅበሎ ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ብለይ ሕጋዊ ጉዳይ ተፈጺሙ ንብሎ ቀንድ ምክንያት ድማ ለምልኮቶም ትካላት አው ክሳተፉ አይተገበረን ስለዚህ እሳቶም እንደሐለ የተሳተፉም ሕጋዊነት የውል ይልውሎ ንቀጽል ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ خمي كم لسانا يو قيح بحر يهزل ز ጉዳይ ተመልከተይ ቀይሕ ባህር በኸመይ መንገድ ከም ልሳና ይልሕብር ምንም ይኹን ምንም ወረቀት ኣብ ካቢኔም ኣብ ምክር ቤትም ኣብና ተወከልት ህዝም አየግነናይ
እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ስለዚህ ኢትዮጵያ ቀይሕ ባህርና አና ኣይግበአናይ ልብል ሕጊ ተቐባልነት የውሊ ልብል ሓሳብና ተገለጸ ይርከብ ናይ ኢትዮጵያ መንግስትነት። ስለዚ ህዝበይ ይፈልጦ ተወከልቲ ይፈልጦ እሞ እዚ ውሳነ ትክክል ኣይኮነይ ምባልና ከም ጌጋ ክረአ ኣይኽእል ሕቶም ልዓልና ለስሕተት ኣይኮነይ እናበለ እዩ። ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ተሃሊል ወሰነ አካል ይነገርና ሞዝ ውሳነ ደጊምና ንሪ ተለይሃሊ ግን እዚ ስኡልኻ ማይልዕል ቢልኻ ናብ ልኾን ነገር ከም ምድፋዕ ይኾነይና ህልውናና ጉዳዩ ከም ቀልል ርአ ጉዳይ ኣይኮነይ ናቀይሕ ባህሪ በዚ መንገድና ከደ ይርከብ። እሺ ይሄ ነው ጥያቄው። ስለዚህ ጥያቄ እዚ መስልና ወለ ይርከብ። ካብዞም ለማዓልቲ ተናገሮም ቀንዲ ንግግራት መንበር ኻላይ ክልተወለይ ሳልሳይ ለቀጽልሞ ቀይሕ ባህሪ ንኢትዮጵያ ኣይምልከታይ ልብል ወግዒ ክሳብ ሕጂ ኣይሰማዕናይ ናበለ ይርከብ። መን ኢለ ተናገረ ድማ ክንሪኦም አልሰማንም። አንድ ተማሪ በፊዚክስ ክፍለ ጊዜ ዘግይቶ ወደ ክፍል ይመጣል። እሺ የፊዚክስ መምህራን እንደምታውቋቸው ናቸው። የነሱን ክፍለ ጊዜ ማርፈድ ነውር ብቻ ሳይሆን ወንጀል አድርጎ ያስባሉ። በአማርኛ ክፍለ ጊዜ እንደምን ይገባል፣ በጂኦግራፊ እንደምን ይገባል። ፊዚክስ ማትስ ሲሆን ግን መምህራኖቹ አያስጠጉም። ታውቃላችሁ ስለና ትምህርቲ ነው ጋለቅኒ እንምንታይ ሀም ለሆነ የተረደኒ ሓደና ፊዚክስ ትምህርቲ ወይ ድማ መማሃራን ክድንግዎም ከለው ከም በደል ብቻ ላይ ሆነስ ከም ገበን የምንሪዎ አማርኛ ደንጊኻ ትመጽእ ትኽእል ኢኻ ጸገም የውሊ ከእቲኻ ሸለል ኩልካ ይኽእል እዮም። አማትስና ፊዚክስ ግን ሸለል ከም ላይ ባህል ሁሉ እሺ። እና አንደኛው ተማሪ አርፍዶ መጣ። ለምን አርፍደ መጣ ሳይለው መምህሩ እንዴት በኔ ክፍለ ጊዜ ተረፍዳለህ ብሎ በረንዳ ላይ ከክላሱ በር ላይ ተንበርከክ ይለዋል። ተማሪ ተንበርክኮ ፔሪዮዱ ያልቅና ደውል ሲደወል ስለዚህ ሓደ ተማሃሪ ይድንጉ ቦና ፊዚክስ መምህር ድማ ንምንታይ ደንጊኻ ከይበለ ብጣዕሚ ተናዲዱ ኣብ ደገ ተንበርኪኹ ንኽጸንሕ ይገብሮሞ ፔሪዮድ ክሳብ ልውዳእ ተንበርኪኹ ይጸንሕ ይብለና። እሺ ልገርም ታሪክ ባይዞ ያታሱ ኢልኩም ስምዕኒ። መምህሩ ሲወጣ ተማሪው ዘሎ ይገባል ወደ ክፍሉ። ሲገባ ብላክቦርድ ላይ ሁለት ጥያቄዎች ያያል። ሆምወርክ መስሎት እንዳያመልጠው ቶሎ ይጽፋል። ጊዜ አልነበረው። የሚቀጥለው አስተማሪ ገብቶ እንዳያጠፋበት በፍጥነት ጥያቄውን ጽፎ ሲጨርስ ወዲያው ዝመምር መስወጽና ኣብዚ ክላስ ያትሞ አው ተጻሕፈነ ረኽልተ ጥያቄታት ናቀጻሊ መምህር መጽኡ ከይጥፈል ምንቲ በፍጥነት ናጻሐፈ ነይሩ። አረዝ ታሪክ ጣዕሚ ልምስጥ። ሁለተኛው መምህር ገባ እና ቀጠለ ትምህርቱ። ቀኑ ዓርብ ዕለት ነበረ። ታውቃላችሁ እንኳን ሙሉ ፔሪዮድ 10 ደቂቃ 20 ደቂቃ ስታረፍዱ በጣም ብዙ የቀረባችሁ ስለ ይመስላችሁ ጭንቀት አለው። እና ልጁ ቤት ሲገባ ሆምወርክ ነው ብሎ ለይቱ ሙሉ ሲቆፍር አደረ፣ አልቻለም። ቅዳሜ ሙሉ ቀን ቆፈረ፣ አልቻለም። ከምዚ ልፈራሕ ድማ ዝቐጻሊ መምርያ አትሞ ዓርቢ ነይሩ። የምህር ካብኡ ገዛ ኮይዱ ዘን ዝፀሓፍን ሕቶታት ንምምላስ ለይትን ቀትርን ብጣዕሚ ጻዒሩ ግን መልስ ከግኒ ኣይከኣለን። እሺ ቅዳሜ ያደረበት አልቻለም። እሁድ ዋለበት አልቻለም። እሁድ አጋማሽ ሌሊት ላይ አንዷን ጥያቄ መለሳት። አንዱ ቀዳም ሞኪሩ አይኻለይ ሰንበት ሞኪሩ አይኻለይ ግን ሰንበት ፍርቅ መዓልቲ ነዛ ሓንቲ ጥያቄ መልስ ግኒላ መልሶ አንዱ ከበደው። አስቡት ዓርብ፣ ቅዳሜ፣ እሁድ ሁለት ጥያቄ ለመመለስ ሲፈጋ ቆይቶ እሁድ ሌሊት አጋማሽ ላይ አንዷን መልሶ አንዷ ቀረችውና ሰኞ ጠዋት ትምህርት ቤት ሄዶ የፊዚክስ መምህር ገብቶ አዲስ ቻፕተር መጻፍ ጀመረ። ተማሪው እንደ መምህር የባለፈው አሳይመንት ሳሉ የባለፈው ሳምንት ሆምወርክ ሳሉ ያማል እንደ ባለፈው ሆምወርክ አልሰጠውም ይላል መምህሩ። እንደ ሁለት ጥያቄ ጽፈው አርፍጄ ገብቼ ጽፌ ያለው እኮ ይላል። እና መምህሩ ምን አለ? እነዚህ ሁለት ጥያቄዎች እኮ በዓለም ላይ ያሉ የፊዚክስ
አዋቂዎች ሞክረው አቅቷቸው ያልተመለሱ ጉዳዮች ናቸውና ካብዚ መምርያትሞ ካሊእ ምዕራፍ ይቕፅል ዝተምሃር ድማ መምህር ዝገዛዕዮ ከይመለስካና ንምንታይ ትቕፅል ይብሎ ኣነ ይሃውኩ ኢሉ ካብኡ ግን ዞም ሕቶታት ክዝከሩ ከለዉ ዝመምህር ከምዚ ይብሎ ዞም ዝሃውኩም ሕቶታት እኮ ኣብ ዓለም ዝርከቡ ምሁራት ዝበሃል ሰባት ሞኪሮም ለይመለስዎም እዮም ሕሰቡ ግን ሓደ መልሲ ግን መሊስ እዩ ከምኡ ኢሉ መለሰሉ ይብለና እሺ ንቐፅል እዚህ ያለውም ተማሪ ጊዜ እንዳታባክኑ እንኳን እናንተ ሳይንቲስቶች አልመለሱትም እየጻፍኩላቸው እንጂ ስሩ እኮ አላልኳቸውም ማለት አሃ እንደዚያማ ከሆነ አንዱ መልሼዋለሁ መምህሩ ሲያይ ሰው ሲያሳዩ ለካ ትክክል አንደኛውን ፈቶታል ዓለም አልቻለም የተባለው ለምን ስላልሰማ ስለዚህ ይብል ድማ ቀጽኢሉ ዝሓንቲ ሕቶ ክምልሳ ለኻለ ብጣዕሚ ተገሪሙ ዝመምህር ቀንዲ ምኽንያቱ ንክምልሳ ልገወረ ግን ስለለይሰማዕ እዩ لحلف كلاس آتي نيرو تتخون نزحته خملي تملسه نعلم طيبا كغني وخملي خالت تسمع نيرو اي مملس لومي نيرو ويدما اي مملس نيرو لي مسمع تقيمو يبلنا له አትችልምና አትስራው ብሎ መምህር ሲጽፍ ቢሰማ ኖሮ እሱም አጣጥፎ ይቀመጥ ነበር እሱ አልሰማም አትችልም ማለት ነው እና የተከበረው ምክር ቤት ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም ስለዚህ የቀንድ መልእክቱና ኢትዮጵያ ቀይሕ ባሕሪ ወይ ድማ ኢትዮጵያ ቀይሕ ባሕር አይግባ ይብል ነገር ስለለይ ሰማዕና ልክ ከም ዝቆልዓ ዝምሙካርና አይተርፈናይ ኢልናንዮ نسلل حتى نسلل الملس አመሰግናለሁ نسلل حتى نسلل الملس አስታስተን ቀጽ ሰሪና ነና 4 ተበጽሕና ንቀጽል እስጋ ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለን ጠግነን ነበር ከጠገን በኋላ ችግር አለብን ፖርቱ ተዳክሟል አሉን አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ መስሎ ሰው እንደዛ አይደለም ታሪኩ مسير ترى تناقرنا تسمعنا جنريتر منام مأتينا من قدي خفيتنا صراحنا خنجمر تسمع معنا نيرنا أما أخل أيخوني لومنا سلز هزلو لقيتش بمن ملكعو بحد ما علت المت أيخوني يقوله وشي لما ننقرون من قرت أجنن كترسن بوهلا بورتو تجرى اللبت سيلو يجارا وداج هنا هجر لمنن جنريترنا كرين بأرداتا ودا إيرتران دي متى أدرجن አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ ያኔ የገባን ይሄ ነገር ለካ ተስፋ የለውም የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም ስለዚህ ከምትል ነገርኩም ሰሓደ ፈታው ለሆነ አካል ተጸጋይና ዘ መንገድታት ንምጽጋን ጀነሬተር እቲና ዝለሉ ፋሲሊቲን መምለ አውል ሞከርና ለጊዜ ግን ናይ ኤርትራ መንግስት እዚ ጉዳይ ከም ላይ ሆነ ነገርና ንሕና ሹዒና ፈሊጥና ከም ዝለሐሰብና የነገራት ከም ላይ ሆድለው ናበላይ ርከብ አነጋገርት ነው ለመንበር ራዓይና ሰማዕና ኢና ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ ጀነሬተር አትጠቀሙ ብለንም ቆይና ስብበት ነው የተባለው ከኤርትራ መንግስት ካብዛ ሓሊፍና ድማ ጀነሬተር ምጥቃም ይትረፍኩም ንሕና ፓወር ክንወኩም ልክ ከም ሱዳን ካባና ፓወር ተጠቅሚልና የምኔርና ግን ንሓስወል ልብል መልሲ ተዋሂዩና ናበለ ይርከብ ዝመልስ ብከምዝ ነገር እናኸደ ይርከብ ንቐጽል ቀጻሊ ቪድዮ ና መንበር ሓምሻይና ንኾለናወ እሺ ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል ራሱ ቃሉ ፕሪቶሪያን አውቀዋለሁ የተማርኩት እዛ ነበረ ግን ማቆ ከተማ መሆኑን ጠፍቶብኛል አሁን ፕሪቶሪያ ሲባል ግራ ፕሪቶሪያ ከባል ኮላ አነ ከም ላይ ተማር ሁሉ እናደናገረኒ ይልርከብና በደንብ ይፈልጦ ነረ ህዝግ እናደናገረኒ አረቂኔ ግን ሰብአይዚ ይخيل ይቅኔ እንደዚህ የማይخيل ደይ ይخيل ይፈጥም በይ ቅኔ በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው በመሐርኛ ለወለደት ያና ሀሌትስ ለሐቀፈት አዶ እየበለት ከም ልበሃል ላለ ይርከብ እዝን ማን ይምልከት ስምዕሊ አዚ ወይ ፕሪቶሪያ ተደራደር ነው ከጀነራል ጻርቃን ጋር ነው ከጌታቸው ረዳ ጋር ነው ካሰፋ ብርሃ ጋር ነው ዋነኛ ተደራዳሪ በትግራይ ወገን ጻርቃን ጌታቸውና ሰፋ ሌሎች ሰዎች ይኖራሉ ዋናዎቹ ግን እነዚህ ናቸው ፈራሚዎቹ በእኛም ወገን ይታወቃሉ
እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። ምስንጌታቸው ጻድቃንና ካልኦት ኣነ ተስማዕምዐ ካብኡ ግን ምስ ንዖም ክጥየቆም ከለኹ ስለ ፕሪቶሪያ ዝነግሩን ነገር ከምዚ ዝበሃል ኣይኮነይ ግን ኣብኡ ለይነበሩ ሰባት ግን ስለ ፕሪቶሪያ 10 ሻዕና ደጋግሞ የውጉዕለ የለውና እዚ ዝኸውን ነገር ኣይኮነይ ናበለይ ናይ ወለደችው እያለች የታቀፈችው እናት ልውናለች የሚለው ነገር እሱ ነው። ስለዚህ ለወለደት ናሃሌት ለሐቀፈት አዶ ኮን በለት ልበሃል ነዝዩ ለተደራደሩ ሁሉም ንጌታቸው ነጻድቃን ናሃለይ ንምንታይም ካልኦት ለይፈልጦም ሳት መጽም ስለ ፕሪቶሪያ ለነግሩኒ መልእክትና ቂኔ መንበር ሓምሻዩ ሻልሻይክና ሻውዓይ ቀሪምና ነው ንርአሞ ንውዲና የከውጊያው በኋላ አሁን 4 ዓመት 5 ዓመት ይሆናል ወልቃይት ከትግራይ ከተነጠለ እስካሁን እኮ የኢትዮጵያ ፌደራል መንግስት ለወልቃይት በጀት አይሰጥም እስከዛሬ ናይ ኢትዮጵያ መንግስት ንወልቃይት ክሳብ ሕጂ በጀት አይሂቢ ካብ ትግራይ ካብ ንጸል ድማ 4-5 ዓመታት ገይርንዮ እሺ ይሄ ትክክል አይደለም። ህዝቡ እየኖረ መምህር እያስተማረ ጤና ሰው ያከመ በጀት አልቦ ዞኑ ማስቀመጥ ትክክል አይደለም። ህግ ለማክበር ሲባል ነው የተደረገው እንጂ ትክክል አይደለም። በጀት የላቸውም። ለምን? ከትግራይ ጋር ተነጋግረን ስላልፈታ ነው። እኛ አሁን ያለን አቋም የወልቃይት ጉዳይም ይሁን በጎንደርም ጥያቄ ያለው ሰው ይሁን በአዲስ አበባም ጥያቄ ያለው ሰው ይሁን ኢትዮጵያዊ እስከሆነ ድረስ ተነጋግረን በሰላማዊ መንገድ በህዝብ ውሳኔ መልስ ሊያገኝ ይችላል። ለዚህ መዋጋት አያስፈልገንም። ዙ ጉዳይ ዝንገውርልና በጀት ናይ መሃብ ካልኦት ነገራት ድማ ተገቢኹም ለይኾን ወይ ድማ ትክክልኹም ለይኾን ንኣምንና ቀንዲ ምኽንያቶም ግን ምስና ትግራይ መንግስት ለይ ምስማዕማዕናይ እዚ ኮነት ግን ናይ ወልቃይት ጉዳይ ጫፍን መጨረሻውን ድማ ብና ህዝቢ ጉዳይ ኢሉ ወሰን ወይ ድማ ብና ህዝቢ ውሳነ ኩዳ ኢልናኒዮ ናብ መጨረሻ ሻውዓይ ለኾነ ጉዳይና ክነግረካትኩም ንውዲና እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም። ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው። በሰላም ደግሞ መሄድ ትዕግስትና ጊዜ ይፈልጋል። ትዕግስትና ጊዜ ከሌለ አስቸጋሪ ነው። አነና ጌታቸው ረዳ በሐደና ተነጋገርና ልርኢ ድርድር ውይይት የለ ኢሉ ለሐስብ ሰብ ጥዑይ አይመስለኒ ታይላኒና እዚ ሁሉ ግን ሰላማዊ ልኾነ ሽግግር ንኽመጽ ግን ጊዜና ትዕግስት የልዩ እና መልእኽትታይ መሲልኩም ክሳብ ሕጂ ለወሰደ ጊዜ ክሳብ ሕጂ ለተገበረ ትዕግስቲ እኹለ ይኾነ እዩ እዚኣቶም ካብዞም ቀንዲ 7 ንግግራት ነበሩ እዩ እና ከም ልፈተኹም ተስፋ ገብር ላይክ ሼር ሰብስክራይብ ናገርኩም ቤተሰብ ሆና ፓውልና ልጀመርና ጉዳይ ፓውልና ንሙዳን ጽናኔና ከምዚ ሁሉ ጊዜ ይብሎ ሰላም ፍቅሪ ሓድነት ኣብ ደገም ኣብ ውጭ ምኻብሎ ኣለኹም ኣብ ወፃእ ምኻብሎ ኣለኹም ወገናተይ ኣየር ሓቕየ ክብል ልኽእል ሰላም ፍቅሪ ሓድነት